እዚህ ጋር እኔ የማየው ነገር እንዲፈጠር አልፈልግም። ቢፈጠርስ እንዴት ታረጊዋለሽ ወይስ እኔ እንዴት ላድርገው? እስቲ እንዴት አድርገኝ። የእሷ ነገር ይመለከተኛል። እኔ በደንብ ነው የሚመለከተኝ፣ ያገባል። እኔ ደግሞ አይመለከትም። እውነት ያገባል። ሌላ ነገር ውስጥ ባንገባ ጥሩ ነው ማለት አንገባም። ሳልፈቅድ ከኔ ህይወት አንቺ መውጣት አትችይም እያልኩሽ ነው። አንተ አላስገባኸኝም ህይወት ውስጥ። ፈቅጄን ያስገቡሽ ስምቶቹን ፈቅጄልሽ ነው። በአንተ ምክንያት ከሆነ የምንለያየው የምር መጥፎ ሁኔታ ውስጥ ነው የምንገባው እና የሚመጣውን አብረን እናየዋለን። እስቲ በጣም ደስ በሷ ከመጣ በሷ የመጣ ነገር ምንም ይሁን ካም በኋላ ግን ከሱ ጋር ላይሽ አልፈልግም። ሁሌም ነው የምታየኝ ከዚህ በኋላ ቀላ አንድ ጊዜ ነው እያወራሁት ነው። አልጨረስኩም። እኔ እያወራሁት ነው። ፋንታ እያወራሁት ነው። ይጸጽታል። ተረጋጋ ነው የሚሻል። የምር የማይሆን ነገር ውስጥ እንዳትገባ ማለት ነው። አይ ነው አለመታወቅ ነው። በዚህ ልክም የምንነጋገረው ምናምን ገብቷል አይደለ? እኔ የወደድኩሽ አንቺ ሌላ ወደሽ ኩነኔ አትግቢ መወደድሽን ገፍተሽ። ሰላም ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ ያለው ፈጣሪ ተመሰገነ ይሁን። እንዴት ናችሁ? አክቲ ሀበብቲ ኩሉ ተማም አለው። እንግዲህ የኔ ምኞት ደህና እንድትሆኑልኝ ነው። እንግዲህ ሰሞኑን ያልጠበቅኩት ነገር ተፈጥሯል። አይታችኋል። ሜሪ አንድ ጓደኛዬ ነው ከምትለው ሰው ጋር መታ ነበረ። ማይሆኑ ነገሮችን የተናገረው ምናምን በጣም ነው የገረመኝ። እንደዛ ማለት አልነበረበትም። ከተናገረ ደግሞ ያው ገብቷል ማለት ነው። የነብርን ጭራ ከያዙ ነው ነገሩ። ነክቶኛል። እኔ ካሁን በኋላ እሄድበታለሁ ማለት ነው። መጠንቀቅ ነበረበት። እኔ ኖርማል እንደማንኛውም ሰው አይደለሁም፣ አውሬ ነኝ። እንደውም አውሬው ነው የሚሉኝ ብዙዎችና ያው አላወቅም ይመስለኛል። ይሄ ሁሉ ነገር መነሻው ያው ሜሪ አንተ ቤት ልኑር ማለቷ ነውና እሱ ነገር እንደማይሆን ነገርኳት። ለኔም ለሷም ጥሩ እንዳልሆነ ለቤተሰብም ጥሩ እንዳልሆነ ነግሬያት ነበረ። ያን ነገር ተከትሎ ግን እሷ ደስ አላላትም፣ ደበራትና በቃ እኔና አንተ ያለን ነገር ጨርሰናል፣ ካሁን በኋላ እንገናኝም ብላ ነገሩን ቋጨችው። እኔ ለሷም ብዬ ነበር ይሄንን ነገር ያረኩት። ይሄን ውሳኔ ስወስን ለምን እኔ እንዳልኳችሁ በቤተ ክርስቲያን ነው ማግባት የምፈልገውና ከትዳር በፊት ደግሞ ምንም አይነት ነገር እንዲፈጠር ስላልፈለኩኝ ነበር ቤት ውስጥ ከሴት ጋር መኖር ያልፈለኩትኝ። እሷ ደግሞ የሆነ ሳልፈልጋት ሳልወዳት መስሏት ሌላ ነገር አሰበችና የወሰነችው ውሳኔ ምንድነው? መለያየቱን ነው የፈለገችው። እኔ አስባበት ትደውልኛለች ብዬ ነበር ያሰብኩት። ከዛ የባሰ ነገር ደግሞ ጓደኛ ዋነኝ የሚል አንድ ኮካ ይሁን ሚሪንዳ ይሁን ፋንታ የሚባል ሰው መጥቶ ቪዲዮ ላይ ማይሆን ነገር ሲላት ነበረ። ስለኔ መጥፎ ነገር ሲናገር ነበርና በጣም ነው የገረመኝ። እኔ በዚህ ልክ መጥፎ ሰው አይደለሁም። ለምን እንደዚህ በመጥፎ ሁኔታ እንደተናገሩኝ አላውቅም፣ ግን እንደሚጸጸትበት ነው እኔ ማምነው። ለምን ጓደኛዋ ሊሆን ይችላል፣ ትልቅ ሰው፣ ታዋቂ ሰው፣ ተጽዕኖ ፈጣሪ ሰው ሊሆን ይችላል። በስራው ላደንቀው ላከብረው ይችላልው፣ ግን በህይወት ሲመጣ ደግሞ እነዛ ነገሮች ይጠፋሉና አሁን የመጣው በህይወቴ ነው የመጣው ሰው ዝም ብዬ የማልፈው ነገር አይደለም። ካሁን በኋላም ከሷ ጋር ላይሆን አልፈልግም። የት እንደማገኘው አላውቅም፣ ግን ምናልባት ይሄንን ቪዲዮ የሚያይ ከሆነ ሁለተኛ ሜሪ አጠገብ እንዳትደርስ እነግርሃለሁ። እደርሳለሁ ደግሞ የምትል ከሆነ ያው ለሚመጣብ ማዕበል ራስህን ታዘጋጃለህ ማለት ነው። እኔ ለጨዋታ እጫወታለሁ፣ ለሳቅ ልስቅ እችላለሁ፣ ግን የኔ የሆነ ነገር ደግሞ ማንም ሊከለክለኝ አይችልም።
ሜሪም መሄድ ብትፈልግ እኔ አልፈቅድላትም እኔ ስፈቅድ ብቻ ነው ከኔ ህይወት ልትወጣ የምትችለውና ይሄንን ነገር አስረግጬ ነው ምነግርህ ፋንታ ይሁን ሚሪንዳ አላቅም ስምህን በጣም ነው ያናደርከኝ እና ሄድብሃለሁ ካሁን በኋላ ሄድብሃለሁ አለመተውቅ ነው ይመስለኛል ያው ስለኔ ስለማታቅ ነው በዛ ልክ ስለኔ መጥፎ ነገር ስትናገር የነበረውና ካፍ ባያመልጥና ዳጊ ኦርተን ማን ነው አውሬው ማን ነው ብለህ ብትጠይቅ ደስ ይለኝ ነበር ግን አንተ ተሳስተሃል አንዳንድ ጊዜ ደግሞ አለማወቅ ከተጠያቂነት አያድንምና ገብተህበታል ቀዩን መስመር ዘለሃል ወደኔ መስመር ገብተሃል ሶ ካሁን በኋላ ትጋፈጠኛለህ ማለት ነው ፊት ለፊትህ የምታገኘው እኔን ነው ካሁን በኋላ ማለት ነው ገብቷል አይደለ ሶ ላይፍህን አርፈህ ብትኖር ደስ ይለኛል በእኛ ህይወት መሃል ባትገባ ደስ ይለኛል ጓደኝነታችሁን በውጪ ልታረጉ ትችላላችሁ ግን ሲቀጥል ሜሪ ጓደኛ ታብጂ ጓደኛ ቀንሺ ብያት ነበረ እሱ ነገር ተቀበላ ከብዙ ጓደኞቿ ጋር ተራርቃ ነበረ ተገናኝተን ማታቀም ምናምን አሁን ግን ተገናኘች ለምን እሱም ነገር ሌላ ጥያቄ የሚያስነሳ ነገር ነውና ሜሪም ላደረግሽው ነገር ያው ዋጋ መትከፍ ይሆናል ማለት ነው ለምን ከኔ ጋር ጓደኛ እስኮንሽ ድረስ ከኔ ቃል መውጣት አልነበረብሽም ገና አንቺ ወጥተሻል ማለት ነው አታድርግ ያልኩሽን ነገር አድርገሻል ኖርማሊ ቪዲዮ ላይ ስለኔ መጥፎ ነገር አላወራሽም ምናምን እሱም ሲያወራ እየተከላከልሽ ነበር ምናምን ግን ይዘሽው መምጣት አልነበረብሽም ትልቁ ያንቺ ስህተት ይዘሽው መምጣትሽ ነው ገባሽ እኔ በጣም ትንሽ ስሜታዊ እየሆንኩኝ ነውና እኔ ትቼ ነበር እንደዚህ አይነት ባህሪ ከፈታው ቆይቼ ነበር ረጅም አመት እንጂ በፊት እንደዚህ ያልነበርኩም በጣም በቃ የማይሆን ሌላ ሰው ነበርኩኝና ሁሉን ነገር ትቻውን ሰላማዊ ኑሮ ከጀመርኩኝ በኋላ ሳልፈልግ ወደ ድሮ ማንነቴ ሊመልሱኝ እየሞከሩ ነው እናማን ሜሪና ጓደኛዋ ማለት ነው ፋንታ ስለዛ እናንተ የምታውቁት ሁለታችሁ ይሄኛውን የዋሃውን ምስኪኑን አንገቱን ሚደፈውን ዳጊ ነው የምታውቁት ያንን ዳጊ አታውቁትም እሱ ከመጣ እኔ ነኝ የሚል ወንድ ፊት ለፊት አይቆምም እኔ ነኝ የሚል ወንድ ማለት ነው ምናልባት ትርፍ ነገር ባላወራ ይሻላል ለምን ያው የሚያቀኝ ያቀኛል የሚያቁኝ ሰዎች ደግሞ ካሁን በኋላ ያቁኛልና በምን ያህል ርቀት በምን ያህል ጥግ እንደሚሄድ አሳየዋለሁ ለፋንታ ማለት ነው ግን እዚህ ነገር ውስጥ ከመግባታችን በፊት ማንወጣበት ኖርማሊ አንተ ማትወጣበት ነገር ውስጥ ከመግባት በፊት ስለኔ የተናገርከው ነገር እንድታስተባበልና ሜሪን ከሜሪ ጋር ያለህን ነገር ደግሞ እንድታቋርጥ ፈልጋለሁ ድጋሚ ከሷ ጋር ሆነ እንዳይህ አልፈልግም እደግመዋለሁ ፋንታ ካሁን በኋላ ከሜሪ ጋር እንዳይህ አልፈልግም እየነገርኩ ነው እማይሄ ደግሞ ከሆነ እኔ ማደርግህን እኔ ያቃለሁ ማለት ነው ገብቷል አይደለ ለሚመጣበት ማህበል ራስን ታዘጋጃለህ እኔ ስፈቅር ነው የሆነ ሰው ወደ ህይወት የሚገባው የሚወጣውም ሰው ሜሪ ፈቅጄልሽ ነው ወደ ህይወት የመጣሽው ስፈቅር ነው የምትወጪው አይ በራሴ ፍላጎት ወጣለሁ ምቲ ከሆነ እኛ ጋር አይሰራም ይሄ ሌሎች ሰዎች ጋር ሊሰራ ይችላል ዳጊ ኦርተን ጋር ግን አይሰራም ስለዛ ችግሩን እዛ ጥግ ድረስ ከመሄድባችን በፊት ሜሪን አግኝቻት ልነግራት ፈልጋለሁ ዛሬም ጠርቻታለሁ የጠሯት ዋና ነገር ምንድነው ጓደኛዋን ካሁን በኋላ እንዳታገኘው ነው ስለኔም ደግሞ ለተናገረው ነገር ማስተባበያ ወይን ይቅርታ እንዲጠይቀኝ ፈልጋለሁ ለምን እኔ በጣም የተከበርኩኝ ሰው ነኝ የተከበረ ስራ ያለኝ ሰው ነኝ ብዙ ህዝብ የሚከተለኝ ከሚሊዮን በላይ ሶሻል ሚዲያ ላይ የሚከተለኝ ሰው ያለኝ ሰው ነኝና እኔን በዚህ ልክ ከፍ ዝቅ ማድረግ ተገቢ አይደለም እኔ ዝም ብል ራሱ የኔ ወዳጆች የኔ ቤተሰቦች የኔ ፋኖች ዝም አይሉምና ሌላ ነገር ውስጥ አንገባ ማስተባበያና ይቅርታ እንድትሰጥ ፈልጋለሁ ፋንታ ሜሪ ደግሞ ካሁን በኋላ እሱ እንዳታገኙ የሚገርም ነው ምን እያደረገች ነው ግን እቺ ልጅ
ብቻዋን ነው እያልኳት ግን እየመጣች ያለችው ከሱ ጋር ነው። ብቻሽን አይደል እንዴ ነው እያልኩሽ። ሰላም። ካሁን በኋላ እሷ ባለችበት ሁሉ ነው አለ ነው። እኔ ብቻዋን ነው ላወራት የምፈልገው ከይቅርታ ጋር ወደዛ ጋር ብትሆን ደስ ይለኛል። እሷ ባለችበት ቦታ አለ። እኔ ብቻዋን ነው ላወራት የምፈልገው ብቻዋን። አንቺ ብቻሽን አንዴ ነው ያልኩሽ። ነገርኩ እኮ ብችል ኖሮ መጣ ነበር፣ ግን ኦሬዲ ስራ ስላለኝ። ስራ ሌላ ነው፣ ህይወት ሌላ ነው። እዚህ ጋር ስራ ብለሽ አይደለም እኔ ጋር የመጣሽው አይደለ? ስለ የትኛው ህይወት ነው የምትነግረኝ? ላስቸግር አንዴ ላውራት። አታወራት እየሰማሁ እምል ሲጀመር በማይመለከት ነገር ባትገባ ደስ ይለኛል። የሷ ነገር ሁሉ ይመለከተኛል። ማን ነው የሚመለከት? አባቷ ነህ እንዴ አንተ? ወንድሟ ነህ? አይመለከትም። እሷ ፈልጋ መርጣ ነው ነገ የሆነችው አይደል? ብቻሽን ላውራሽ ንገሪው። በቃ ነው ንገሪው፣ ብቻሽን ላውራሽ እንዴ። ሲጀመር የማይሆን ነገር ስትናገር ነበረ ባለፈው አይደል? አንተዋወቅም አይደል? በዚህ ልክ ስለኔ መጥፎነት መናገር የለብም። እኔ መጥፎ ነህ አላልኩም። ለፍጹም መጥፎ ነህ አይደለም። ህይወታችን ላይ ገብታ እየወሰንክ ነበር። የሷ ነገር ስለሚያሳስበኝ ያንተ መልካምነት ያንተ መጥፎነት ለራስ ነው፣ የሷ ነገር ደግሞ ያሳስበኝ። ስለዚህ እሷን ያለችበት ቦታ ሁሉ አለ። ስፔሻሊ ባንተ እኮ ለምንድን ነው አብረሽኝ ተለያይ የሚለውን ነገር አንተ ለምን ተወሰነላታለህ? ወስንላታለህ ወንድም መስሎ ይመለከተኛል የሷ ነገር። እኔ ደግሞ አይመለከትም እያልኩ ነው። ሜሪ እሺ በቃ ንገሪው። አንዴ ላውራው ይበቃል። አይ ነው በዚህ ልክ በእንደዚህ አይነት ሲቹዌሽን ልታወሪ አልፈቅድልሽም። ቆይ አይደለም ቆይ አንድ ጊዜ ሲጀምር ምን እያስገድርካት እንዳይሆን በቃ እሷ ጠርቻት ነው የመጣችው አይደለ እንዴ? በዚህ ልክ ሲጀምር ለምን ታወራኛለህ? ቆይ እኔም መሰለህ ዳግም እኮ ችግር የለውም። አሁን አይደለም በቃ የማይደረግ ነገር ነው አይደለ? የማይደረግ ብቻሽን ነው ያደረከው ነገር ትክክል ነው ባይዘይ እኔና የሷ ነገር ነው፣ ራሳችንን እንፈተዋለን። ገብቷል አይደለ? አይወልህ የሷ ነገር ይመለከተኛል። እኔ በደንብ ነው የሚመለከተኝ፣ ያገባኝ። እኔ ደግሞ አይመለከትም ያልኩህ ነው። እውነት ያገባኝ። ሌላ ነገር ውስጥ ባንገባ ጥሩ ነው ማለት አንገባም እኮ በቃ መከባበሩ እንዳለ አይሻልም? ገብቷል። እኔ በስራ ልወድል ላደንቅ እችላለሁ። ስሙ ነው ጭራሽ እንዴ? አንቺ ምንድነው እንዴ? ነው በቃ ዳጊ አሁን እኮ ምን ብለሽ ነው እኔ ፊት እንደዚህ ስለኔ የሚያወራው እንዴ? ምንም ያልኩት ነገር የለም። ኦሬዲ እሱ ያየ እንዳለ ቪዲዮቹን አይቷል። አልፈልግሽም፣ ሽማግሌም አልልክም፣ ሰዓቱ አይደለም፣ የዛሬ የተዋወቅነው ገና ነው፣ አብረን እንኑርም ስልህ ነው ስላልክ ይሄን ሁሉ አይቷል። ስለዚህ ከዚህ በኋላ አንተ ጋር መቆየት ምንድነው ጥቅም ያለው? ለአንተስ ምን ጥቅም አለው? እኔ አብሬህ መቆየት እኔ እሱ ፊት ደግሞ አንቺን ላወራሽ አልችልም። ገብቶሻል? ዳጊና አንተ ጀመር አክብሬ እኮ ያውቀዋል እኮ አሁን ማለት በዚህ ፊት እኮ አዋርዳሃለች ልጅ እኮ አንተም ከህዝቡ እኩል እንድትሆን ነው ፈልገው። እውነትህን ነው። ፊት ለፊት ሆነ የኔን ቃል እንድትሰማ አልፈልግም። እውነትህን ነው። አላረከው ለምን አትሄድም? አልሄድም ዳጊ። አንተም ራስህ አሁን ያልገባኝ ነገር ለምንድን ነው የፈለከኝ? እኔ አሁን እንዳይደብርህ ስራ ላይ ትተን የመጣ ነው፣ ስራ አለን። አይ ሌላ ጉዳይ ምናምን አለ አልገባኝም። ከሰዎች ምናምን ነገር እምልህ እኔ ነገር እያልኳቸውም ነበረ። በስራ ልወድል አደንቅ እችላለሁ፣ ግን ይሄ የኔ ህይወት ነው። ገብቷል አይደለ? ህይወቴ ላይ መሀል ስትገባ ዝም አይደለም ነገር። የእሷ ጉዳይ ይመለከተኛል። እህቴ ነች፣ ከማንም በላይ ጓደኛዬ ነች። ስለዚህ ይመለከተኛል። እኔ ደግሞ አይመለከትህም። እንዴት ነው የማይመለከተኝ? ስለማይመለከት ነው በማያገባ ያዋረድካትን ልጅ ዛሬ እኔ ይመለከተኛል ብዬ ስመጣ ቆይ ታታረጋጋ ብትረጋጋ ነው የሚሻል። የምር የማይሆን ነገር ውስጥ እንዳትገባ ማለት ነው። አይ ነው አለመታወቅ ነው በዚህ ልክም የምንነጋገረው ምናምን። ገብቷል አይደለ? ከሷ ጋር በማወራው ነገር እሷ እዛ ጋር ያ ዳጊ ምን አይነት ነው የምታወራው? ኖ አይ ምንድነው በቃ ስለዚህ እኔን ማውራት ከፈለክ አውራኝ። እሱ ፊት ለምን ይዘሽው መጣሽ? ሲጀመር የማይሆን ነገር ከዚህ በኋላ ዳጊ የምነግርህ ነገር በህይወቴ ውስጥ በሙሉ ፋንታ አለ። ፋንታ ከብዙ ነገር ነው ያወጣኝ፣ ነግሬሃለሁ በስልክና
ኦሬዲ አንተም ደግሞ የብቸኝነቱን ህይወት ትፈልገው አይደለ? ለአሁን ምንድነው አሁን ምን ልታወራኝ ፈልገህ ነው? አልገባኝም። እስቲ እኮ እንዲሄድ አድርጊ ወይ እዚህ ጋር እኔ የማየው ነገር እንዲፈጠር አልፈልግም። ቢፈጠርስ እንዲፈጠር አልፈልግም። ገብቷል? ነገ ሊጸጽተኝ ይችላል እዚህ ጋር የማደርገው ነገር ምናምን። እኔ ስፈልግ ነው ሜሪም ከኔ ህይወት የምትወጣው እንጂ የሆነ ሰው መጥቶ ውጪ ስላላት አትወጣም። አልፈልግም እኮ ብለሃታል እኮ አልፈልግሽም ብለሃታል እኮ ጊዜው አይደለም ብለሃታል። እቺ ልጅ የራሷን ህይወት መኖር አለ የለም እኮ ጊዜው አይደለም ማለት አልፈልግም ማለት አይደለም እኮ ብላ እሷስ እድሜዋስ እንዴ አንተ ስላልከን የምንገባበት ነገር የለም። እኔ መግባትም አልፈልግም። አጭር አማርኛ እሺ አንዴ ላውራሽ። ሰላም እንዴት ናችሁ የዳጊ ኦርተን ቤተሰቦች? አም ሶሪ ትንሽ ክራውድ ውስጥኛ ነው ያላወራኋችሁና በጣም ይቅርታ። በጣም እንወዳችሁ እናከብራችሁ ቤተሰቦቻችን ናችሁ። አሁን እየተናደርኩ ነው ሜሪ። ሶ ትንሽ ደቂቃ ላውራሽ ንገሪው። አንድ በመጀመሪያ ደረጃ የሚያናድድ ነገር የለም ዳጊ። አንተ አሁን ብቻ መኖር ነው የምትፈልገው አይደል? ስለዚህ እኔ ደግሞ ብቻዬን አንድ እኮ እንነጋገር እዚህ ጋር የማየውን ነገር እንዳይፈጠር እሱ ፊት ለፊት እንዲህ አላወራሽም እያልኩሽ ችግር የለውም። የሚመልስልኝ ነገር ተገቢ አይደለም። ገብቶሻል? ፋንታ በስነ ስርዓት ነው። ፋንታን ብታውቀው እንደዚህ አልነበረም የሚያወራው። ሲጀመር እኔ በጣም ብዙ ነገር ነው የመጣሁት፣ ግን ማንም ሰው በተለየ መንገድ ማንንም ማናገር የለበትም። በተከባበረ መንገድ ነው ማውራት ያለብን ዳጊ። እኔ ደግሞ አሁን ምንም የምጠቅም ነገር የለም በአሁን ሰዓት። ሶ እንዴት ታርጊዋለሽ ወይስ እኔ እንዴት ላድርገው? እስቲ እንዴት አድርገኝ። አለመታወቅ ጥሩ ነው። እሺ ሜሪ የሁሉ እሺ አሁን እቺ በቃ ሁለት ደቂቃ ለሱ ብቻ ነው አይነት ትግስቴን አውቃለሁ። ለምን እንደምትሸነፍ አውቃለሁ። ለማን ብለህ እንደዚህ እንደምትሆን አውቃለሁ። ያንተን ባህሪ ሳላውቃለሁ። ሁለት ደቂቃ አንድ ጊዜ ለኔ ብለህ ቴንክ ዩ በጣም ስለምታከብረኝ አመሰግናለሁ። በጣም ነው እንዴ ለሱ ጠበቃ የምትሆኝ? ኦፍ ኮርስ ጓደኛዬ ነው። ባንቺ ምክንያት ማላቆም ሰው ማስቀየም አልፈልግም። ማይዘው ሁሌ ማስቀየም የለም ማስቀየም አለው ስትል የሚያቀኛል እኔ ሄድበታለሁ። ማን እንደሆንኩኝ እኮ የሚያቀኛል። አንቺም ሴት ስለሆንሽ ነው ማታቂኝ። ሲጀመር እንደዚህ እንዳታረገኝ ወርጅሽን አውርጂ እንዳታረገኝ እጅሽን አውርጂ ተሳስተህ እንዳታረገኝ አንቺንም እሱንም ተሳስተህ እንዳታረገኝ እየሰማሽ ነው ዳጊ። አንቺንም እሱንም ቶሎ ብለህ የምታወራኝ ነገር አውራኝ። አንቺንም እሱንም ነው ማስቀየማችሁ። ምንም አልቀየምም። ሲጀመር ብቻሽን ነኝ ያልኩሽ አይደል? አንተ አታዘኝም። ከፈለኩት ሰው ጋር ነው የምመጣው። እየነገርኩሽ ነው። እኔ ፈቅጄልሽ ነው ወደ እኔ ህይወት የገባሽው። ፈቅጄልሽ ነው የምትወጪው። እሱ ትረካ ላይ ፊልም ላይ ምናምን ነው እንጂ አንተ ፈቅደህልኝ ወደ ህይወትህ አልመጣሁም። ሁኔታዎች ነው ያመጡኝ። ስሄድም ደግሞ ሁኔታዎች ነው። እኔ ካልፈቀርኩልሽ ከኔ ህይወት መውጣት አትችይም። ቆየሁ እኮ አላወቅም። በጣም ቆየሁ። እንደዚህ ሰው ይዤ ስመጣ ምን ያህል እንደቆረጥኩ ማወቅ አለብህ። ኦፍ ኮርስ እንዳታስፈራራኝ እኮ ባንቺ ምክንያት ሰው ነገሩን ሌላ ነገር ውስጥ እንዳትከቺኝ። ልጁ የሚመልስልኝ ነገር ጥሩ አይደለም ለኔ። ገብቶሻል አይደለ? እኔ ደግሞ አሁን ለምንድን ነው የፈለከኝ? ስለ ልጁ ምናምን ተው። ፋንታ መናገር አልችልም። ፋንታ በጣም ጓደኛዬ ነው። ካሁን በኋላ ግን ከሱ ጋር ላይሽ አልፈልግም። ሁሌም ነው የምታየኝ ከዚህ በኋላ በቃላ አንድ ጊዜ ነው እያወራሁት ነው። አልጨረስኩም። እኔ እያወራሁት ነው። ፋንታ እያወራሁት ነው። ገና ይጸጽታል። ባይዘው የሷ ነገር ገና ይጸጽታል። እኔ ደግሞ አስተውል። በእውነት ያልከውን ያደረከውን ነገር አስተውል። የእውነቴን ነው የምልህ። ገና ይጸጽታል። እሷ በዚህ ልክ አልነበረም እኔ ማውራት አንተም የነበረብህ። ገብቶሃል አይደለ? ነው እኔ አልጨረስኩም። በቃ እያስገደርካት እኮ ነው ፋንታ። ግድል ምን እየሆንክ ነው? ማለት በዚህ መንገድ አይደለም። አንተ ነው መኪና ውስጥ እስከምንገባ ነው። በዚህ መንገድ አይደለም። እንትን ነው በቃ እኔ እንትን ለዋለሁ ችግር እሱም ማገኝበት ነው አይደለም። በእንደዚህ አይነት ነገር እንድታስብ ስላልፈለኩ ነው። እንደዚህ እንድታስብ አልፈለኩም። ዳጊ ተረዳኝ አንዳንዴ። በቃ አሁን እኮ እናንተ ጋር ምንም እንትን የሚያደርገን ነገር የለም። ለዚህ ሁሉ ነገር አንቺ ነሽ የምትዳርጊኝ። ገብቶሻል? ስለኔ ምን እንዳልሽው አላውቅም። ማንም ወንድ እኔም በዚህ ልክ አውርቶኝ አያውቅም። ማን ስለሆነ ነው እሱ? አባትሽ አይደለም አይደለ?
ስለሌላ ሰው መናገር አትችልም ከዚህ በላይ ዳጊ አዳምጠኝ መናገር አይደለም መናገር ሳይሆን የማደርገውን እኔ ያደርገዋለሁ እያልኩሽ ነው ሁለተኛ አጠገብሽ እንዳላየው ካሁን በኋላ ካየሁት እቴትዬን ነው የምልሽ አስቀይመዋለሁ እንዳላየው ካንቺ ጋር ለምን በኔና ባንቺ ህይወት አያገባውም ማለት ነው አንተም ህይወት የሚባል የለንም ቆሟል በቃ አንተ ወንድሜ ነህ ከዚህ በኋላ በቃ አንቺ የምትይው ነው ነገርኩሽ እኔ ሳልፈቅድ ከኔ ህይወት አንቺ መውጣት አትችይም እያልኩሽ ነው አንተ አላስገባኸኝም ህይወት ውስጥ ፈቅጄን ያስገቡሽ የምትወጪውን ፈቅጄልሽ እውነት ነው አንተ ስትፈልገኝ እንጂ ስትፈልገኝ ነው የምትለኝ ወንድ ነው ይኸውልሽ እንደዛ ነው ታስበው እንደዛ አይነት ሴት አይደለሁም የሰማሽኝ ነው እስቲ አውርጂኝ ከኔ ጋር ካልሆንሽ ሜሪ የሰማሽኝ ከኔ ጋር ካልሆንሽ ከማንም ጋር አትሆኚ አታድርገኝ ረፍ በቃ አልፈልግም ካንተ ጋር መሆን አልፈልግም እኮ ነገርኩሽ በቃ ከሌላ ወንድ ጋር እንዳላይሽ ካሁን በኋላ ተረጋግተሽ ማውራት ካለብሽ ሰው ጋር ብሄድ እንደዚህ ታረገኝ ነው ይቅርታ በጣም አካባቢ ነው የረበሸን ድምጻችሁ ተረጋግታችሁ ማውራትም አልቻላችሁ ይበቃሻል ወደ ደቂቃ ሰጥቼሻለሁ አዎ እኮ አይደለም እኔ ደግሞ ይኸውልህ አንተ እንደምትለው አይነት ወንድ አይደለም እሺ እኔ ባሳየኝ ልክ ነው የምመልስልህ ገብቷል አይደለ ጮክ ብለህ ነው እያወራኝ ያለው ጮክ ብዬ እያወራሃለሁ ከሷ ጋር እኮ ነው ምን እኔ ላልጮክም እሷ ላይ ስትጮህ ነው የመጣሁት አሁን ገብቷል አያ በቃ ብለሃል አይደል በቃ ለምን አትተዋትም በቃ ተዋት እኔ ለምን አትተዋት እኔ ሳልፈልግ ነው እየፈለኩ ዋነች እንዴ አንተ ስቆፍር እንደፈለኩ አደርጋታለሁ ፋንታ እንደፈለኩ አደርጋታለሁ መብት ስላለኝ ማለት ነው አንተ አሁን ላሁን ሊመስል ይችላል ግን እሷን መቆጣጠር አትችልም ትልቅ ልጅ ናት አንቺ ዝም በይ እኔ እየተቆጣጠርኳት አይደለም ዝም በይ አንቺ ይኸውልህ እኔ እየተቆጣጠርኳት አይደለም ገብቷል ማለት እኔ የሷ ነገር ስለሚመለከተኝ እየመከርኳት ነው ከገባችበት አጉል መንገድ እያወጣው አጉል ማለት እኔ ነኝ መንገዱን ያልኩ አንተ አላልኩም ያንተ ድርጊቶች ግን አጉል ናቸው እኮ ከካሜራ ውጪ ልትነግራት ትችላለህ ካሜራ ፊት ግን የኔን ስም እያነሳ የማይሆን መልእክት እንድታስተላልፍ አልፈልግም ገብቷል አይደለ እነግራታለሁ ኦዲየንሱ ማወቅ አለበት ያንተን በቃኝ ብላላ ያንተን ስራ ማወቅ አለበት ኦዲየንስ ግን በኋላ እንዳይጸጸት ብራዘር የምር እሺ ብራዘር አይጸጽተኝ አሁን እሺ አይበቃን እንዴም እኮ አይደለም ነገር ዛሬ ሊቆም ይችላል ግን በአንተ ምክንያት ከሆነ የምንለያየው የምር መጥፎ ሁኔታ ውስጥ ነው የምንገባው እና የሚመጣውን አብረን እናየዋለን እስቲ በጣም ደስ ይላል በሷ የመጣ ነገር ምንም ይሁን በጣም ደስ ይለኛል በቃ ስለዛ አድራሽን ንገሪውና ከሱ ጋር እናወራለን ምንም ችግር የለውም ደስ ይለኛል ዳጊ መጀመሪያ በተረጋጋ መንፈስ ሂጂ በቃ ሂጂ አትበለኝ ሂጂ የምትለኝ ከሆነ ተሳስተህ እንዳትደውልልኝ ስልኬ ላይ ተሳስተህ እንዳትደውልልኝ አንተ ክብር አይገባም ሲጀመር ብቻሽን ነው ያልኩሽ አልመጣም ስላላከበርሽኝ ነው ሌላው እንዲዝሽ የመጣሽ በህይወቴ ብዙ ወንዶች ታያለህ እንዳትደነቅ ከዛ ለሚመጣባቸው ነገር አንቺ ኃላፊነቱን ትወስጃለሽ እሺ አዳመጥኩ ሀከትላል ችግር የለውም ማንም የትኛው እኔ ወንድ ነኝ የሚል ሰው በዚህ ደረጃ አናግሮኝ አያውቅም ላደንቅ እፈልጋለሁ የምር እኔ ፊት እንደዚህ አይነት ነገር ድምጽን ከፍ አድርገህ መናገር ራሱ ላደንቅ እፈልጋለሁ ግን ይሄን ነገር ለአንዴና ለመጨረሻ ጊዜ ነው የሚሆነው ላይ አልፈልግም በቃ ከሜሪ ጎን ላይ አልፈልግም ርቀት እንድጠብቅ እፈልጋለሁ ካሁን በኋላ ማየ ከሆነ የእውነት ነው ማለት በቃ ማይሆን ነገር ውስጥ ነው የምንገባው ጨዋታ ነው ህይወት ነው ገብቷል በህይወቴ መጣ ውጪ ግቢ እንድትላት አልፈልግም እሷን ጓደኛዋ ልትሆን ትችላለህ እዛው በውጪ ጓደኝነታቸው እኔ ጋር ግን መጣ አይሆንሽም ያለሽበት መንገድ ትክክል አይደለም ውጪ የሚለው ነገር እኔ ጋር ተቀባይነት አይኖርም ሶ በዚህ ስሜት ሁለታችንም ጥሩ ነገር ላይ አንሄድም ለዚህ ሁሉ ነገር የምታደርጊው ሜሪ ነሽ እሱም ላይ ችግር የለውም እኔ እዚህ ጋር እንዲህ ነው አይደለም ግን በአንዴና ለመጨረሻ ጊዜ ነግርሻለሁ ካንቺ ጋር ካለ ካሁን በኋላ ይጣላል ከኔ ጋር ሶ ለጓደኛሽ ስቲ ለራስሽ ስም ስቲ ከሌላ ወንድ ጋር እንዳላይሽ
ቤተሰቦች በቃ ስለነበረን ጊዜ አመሰግናለሁ። እንገናኛለን። ይመቻችሁ።